ሰላም ውድ ተመልካቾች፣ ዛሬ ጊዜ ሳይረፍድብን ማወቅ ያለብን ጠቃሚ የህይወት ትምህርቶችን ባጭሩ በዚህ ቪዲዮ ይዤላችሁ ቀርቤያለሁ። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እስከ ፍጻሜው ተከታተሉት። አሉታዊ አስተሳሰብ ህይወታችንን አዎንታዊ አያደርግም። ራሳችንን ከሌሎች ጋር አናወዳደር። አዎንታዊ መሆን ካልቻለን ቢያንስ ዝም እንበል። ከአፋችን የምናስወጣውን ቃላቶች እንጠንቀቅ። ቃላቶች አንዴ ከወጡ ይቅር ሊባሉ እንጂ ፈጽሞ ሊረሱ አይችሉምና። በቻልን መጠን በእያንዳንዱ ቀን ለሌሎች ጥሩ ነገር እናደርግ። ውድ ጊዜያችንንና ጉልበታችንን በሐሜት አናባክን። እኛን በተሳሳተ መንገድ ለመረዳት ለወሰኑ ሰዎች ስለኛ በማብራራት ጊዜያችንን በጭራሽ አናባክን። ሁል ጊዜ በክርክር ማሸነፍ የለብንም። ባለመስማማት መስማማትን እንወቅ። ለነገሮች በቁም ነገር ስንወስን ህይወት ይሻሻላል። ደስታን ማግኘት እና ማጣጣም የምንችለው ራሳችንን ከሌሎች ሰዎች ጋር ማወዳደር ስናቆም ነው። ከኋላችን ስለሚያወሩት ሰዎች አንጨነቅ። በምክንያት ነው ከኋላችን የሆኑት። መስጠትን የተማርኩት ብዙ ስላለኝ ሳይሆን ምንም ከሌለኝ ምን እንደሚሰማኝ በትክክል ስለማውቅ ነው። አንሸነፍ፣ ቀን ይመጣል። የጊዜ ጉዳይ ብቻ ነው። ከተናደድን በፍጹም አንናገር። ደስተኛ ስንሆን በጭራሽ ቃል አንግባ። በምናዝንበት ጊዜ በጭራሽ ውሳኔ አንወስን። ህይወት አጭር ናት። ጊዜ ፈጣን ነው። ዳግም ወደ ኋላ መመለስ የለም። ስለዚህ በእያንዳንዱ ጊዜ እንደሰት። ለሌሎች መልካም ስንመኝ መልካም ነገሮች ወደኛ ይመጣሉ። ይህ የተፈጥሮ ህግ ነው። በህይወታችን ውስጥ ችግሮች ሊያጠፉን አይመጡም። ነገር ግን የተደበቀ አቅማችንንና ችሎታችንን እንድንገነዘብ ለማገዝ እንጂ። ህይወት ደስ ትላለች። አንድ ቀን፣ አንድ ሰዓት እና አንድ ደቂቃ በህይወታችን ሁሉ እንደገና አይመጣም። ጸብን፣ ብስጭትን እናስወግድ እና ለማንኛውም ሰው ጥሩ ነው። የዛሬ ቪዲዮአችን የእስካሁኑ ነበር። እስከ ፍጻሜው ስለተከታተላችሁን እጅግ አድርገን እያመሰገንን